ጉድ ሳይሰማ መስከረም አይጠባም ሆነና ነገሩ ጉድ ብቻ ሳይሆን ከጉድም በላይ ሆኖ ለመናገርና ለማውራት እንኳን የሚከብድና የሚሰቀጥጡ ከአይምሮ በላይ የሆኑ ድርጊቶችን አሁን ላይ በዚህ በተቀደሰችና በተባረከች ቅድስት ሀገራችን ላይ እያየንና እየሰማን እንገኛለን። ታዲያ ዛሬ በመረጃ መሰናዶዬ ለማመን የሚከብድ እውነታንና ሌሎች አስደንጋጭ እንዲሁም የሰው ልጅ ክፋትን ምን ያህል እንደደረሰ የሚያሳይ መረጃዎችን ወደ እናንተ ላደርስ ወደድኩኝ። ለ13 ዓመታት በወላጅ አባቷ የግብረ ስጋ ግንኙነት ሲደርስባት የነበረች ልጅ ወላጅ አባቴ ገና ነፍስ ሳላውቅ በለጋው እድሜ ነጭና ጥቁር ከለር እንኳን መለየት በማልችልበት ሰዓት ከኔ ጋር ግንኙነት እንደጀመረ ሲነግረኝ ነው ያደግኩት። ከፍ እያልኩም ስመጣ ምን ታካብጃለሽ? አሁን አይደለም እየጀመርነው እያለ ያስፈራራኝ ነበረ። አሁንም ከዚህ ሁሉ ተላቅቄ በሰዎች እገዛ ጉዱ ተጋልጦ ለእስር ቢበቃም ከእስር ቤት ሆኖ እያስፈራራኝ ይገኛል ያለችውን ወጣትና ጠፍቷል ተብሎ በአፋልጉኝ ማስታወቂያ ቤተሰቦቹ ሲያፈላልጉ የቆዩትን ሕፃን ልጅ በአስተማሪው በአሰቃቂ ሁኔታ ሰውነቱ ተቆራርጦ ሽንት ቤት ውስጥ የተከተተው ልጅ እንዲሁም እሞተባችኋለሁ የወሰድኩትን 8.9 ቢሊዮን ብር ይቅር በሉኝ ለሕዝብ በቀጥታ እየተላለፈ ባለ የቴሌቪዥን ስርጭት ላይ በተቀመጠበት ወንበር ላይ ድፍት ያሉትን ፕሮፌሰር ዳንኤል ይዤላችሁ መጣው። ሰላም ውድ የመረጃ 24.7 ቤተሰቦች እንዴት ናችሁ? ተሙዲ ቶክሲዶ ነኝ። ሁሌም ሰላማችሁ ይብዛ እያልኩኝ ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ እና ሼር እንዲሁም የደውሏን ምልክት በመጫን አዳዲስና ትኩስ መረጃዎችን ይመልከቱ እያልኩኝ ወደ ዝርዝር ሐሳቤ ገባሁኝ። በአርባ ምንጭ ከተማ ሴቻ ቀበሌ አንድ ልጅ በድንገት ከቤት ውስጥ ይሰወራል። የቲግባ የቲውጣ መሬት ተሰንጥቃ ተዋጠው ምንም የታወቀ ነገር የለም። ውድ የመረጃ 24.7 ቤተሰቦች ነገሩ እንዲህ ነው። ይህ ልጅ ናትናኤል ማይክ ይባላል። ከትምህርት ቤት መጥቶ ወደ እናቱ ቤት በሚሄድበት ሰዓት የወላጆቹ ቤት ዝግ ሆኖ ያገኘዋል። እናም ወደ ሀያቱ ቤት ያመራል። ከዛም እንደደረሰ ቦርሳውን አስቀምጦ መክሰሱን ይበላል። ታዲያ ግን ይህ ልጅ መክሰሱን ከበላ ወዲህ ወዴት ይሂድ ወዴት ይግባ ሰፈር ውስጥ በሙሉ ቢፈለግ ይህ ሕፃን ሊገኝ አልቻለም። ቤተሰቦቹም በጣም በመደናገጥ ለፖሊስ ያሳውቃሉ። አልፎ ተርፎም የአፋልጉኝ ማስታወቂያ በማስለጠፍና በተለያዩ የሚዲያና የሬዲዮ ስርጭት ላይ ማፈላለጋቸውን ይቀጥላሉ። ነገር ግን ይህ ሕፃን ሊገኝ አልቻለም። እሱን የበላ ጅብ አልጮህ አለ። የአካባቢው ሰዎች መፈለጋቸውን ተያይዟል። በስተመጨረሻ ግን አስደንጋጭ ዜና ተሰማ። እጅግ በጣም የሚያሳዝን ሰቅጣጭና ጭካኔ በተሞላበት መልኩ ሕፃን ናትናኤል ማይክ ሰውነቱ ተቆራርጦ ሽንት ቤት ውስጥ በገዛ አስተማሪው ተገሎ የተጣለ ሲሆን ይህ ድርጊት ደግሞ የአርባ ምንጭ ነዋሪዎችን በጣም ያስከፋና ያስደነገጠ ሆኗል። ገዳዩም ከሟች ናትናኤል ማይክ ቤተሰቦች በመጀመሪያ ገንዘብ ካላመጣችሁ እያለ ሲያስጨንቅ እንደነበረ፣ በጎን ደግሞ አብሮ በመፈለግ እያታለለ ጭካኔ በተሞላበት ድርጊት የሕፃን ናትናኤል ማይክ ሰውነት ቆራርጦ ሽንት ቤት ውስጥ ከቶ ለመሰወር ይሞክራል። ይህንንም በአካባቢው የነበሩ ሰዎች ስለ ድርጊቱ እንዲህ ሲሉ ይናገራሉ። አሁን ልጁን ገደለ በተባለ ግቢ ተከራይቶ ከገባ ሳምንት አልሞላው። እሺ። እና ከትናንት ወዲያ ልጁ ከትምህርት ቤት አባቱ ቤት ሲመጣ ዝግ ስለሆነ አያቱ ቤት ይመጣል። አያቱ ቤት ይመጣና እዛው እያለ መክሰስ ሁሉ አብልቶ እንዳጠጡ እዛው ግቢ ሌሎች ተከራይቶ የሚኖሩ ሰዎችም ልጁን ከልጁ ጋር እሱ እያወራ እያለ ጠየቁት። ምንድነው አንተን የሚጠይቀው ብሎ ልጁን ሲጠይቁት አይ የኛ አስተማሪ ነበረ እና ምንድነው የሚጠይቀው አንተን እንደዚህ ሲል አይ ዝም ብሎ ማየውን ነገር ይጠይቃል የሚል ነገር እዛው ግቢ ተከራይቶ ያለ ግለሰብ ሁላ ጠይቆት ከዛ በኋላ እንደተለያየ ነው ከትናንት ወዲያ። ከዛ ልጁ ጠፋ። ልጁ ሲጠፋ ፍለጋ ተጀመረ። ሰው ሲፈልግ አሁን ገዳይ ተብዬውም አብሮ ይፈልጋል ከልጁ ጋር ከቤተሰብ ጋር ከጎረቤት ጋር። ከዛ ሸሽቶ ወዳላ ቀርቷል ይባላል። ከዛ በኋላ ሁኔታው አላማረም። አካባቢ ያለ ሰው የሰውየው አኳን ሁሉ እንግዳ ነው እየሆነ ሄደውና ከዛ በኋላ ከትናንት ወዲያ ይሄ ልጁ ጠፍቶ አደረ። ትናንት ሰው በፍስጋ ተጀመረ፣ ፌስቡክ ላይ ማፈላለግ ተጀመረ። በዚህ አጋጣሚ ምንድነው ስልክ ተደውሎ ደውለው እኔ እሷን ባላጠራም 50 ሺህ ብር ጠየቀ ቤተሰብን። 50 ሺህ ብር በአካውንቱ አስገብቶ አሁንም ሌላ 50 ሺህ ብር እንዲጨምሩ ጠየቀ። እሺ። ይሄ ሁኔታ ባለበት እንግዲህ ለካ እሱ ልጁን ገሎ ቤት አስቀምጦ ከዛ በማዳበሪያ ጠቅሎ ሽንት ቤት ትናንት ነው የጣለው። ሽንት ቤት ከጣለ በኋላ
አካባቢው እንግዲህ ጥርጣሬው ሲበዛበት ከአካባቢው በእግር ተራምዶ ወደ ምዕራብ አካባቢ ሊደርስ ሲል በእግር ሲሄድ ነው ከዛ አካባቢ የተያዘው። በህብረተሰቡና በፖሊስ ጥብቅ ክትትል እያለ ተያዘ። እንግዲህ ከተያዘ በኋላ አሁን ስለመግደሉ ሽንት ቤት ስለመጣሉ ሁሉም የሚነግረው ራሱ ነው፣ ግለሰቡ ነው። የአርባ ምንጭ ከተማ ነዋሪዎቹም ሐዘናቸውን በዚህ መልኩ በአደባባይ ወጥተው የፍትህ ያለ እያሉም ይገኛሉ። ለሕፃኑ ቤተሰቦችና ለመላው የአርባ ምንጭ ነዋሪ ከልብ የሆነ መጽናናትን እየተመኘን ወላጆች የልጃችሁን ሁኔታ በደንብ መከታተልና ካጠገቡ ባለመራቅ ከእንደዚህ አይነት አሰቃቂና ሰቅጣጭ ድርጊት ጠብቋቸው። ቤት ስታከራዩም ሆነ የቤት ሰራተኛ በምትቀጥሩበት ጊዜ ተመሳሳይ አይነት ድርጊት ሊፈጠር ስለሚችል ተከራዩን አሊያም ሰራተኛዋን በደንብ የሚገልጽ መረጃና ማስረጃ በመቀበል ይሁን። ከዛም ራሶትንም ሆነ የአካባቢውን ሰው ይታደጉ እያልኩኝ ወደ ቀጣዩ መረጃ አለፍኩኝ። ገና በለጋ እድሜዋ ነጭና ጥቁርን መለየት በማችልበት እድሜዋ በወላጅ አባቷ አሰቃቂ ድርጊት ለ13 ዓመት ሲፈጸምባት የነበረች ልጅ ዛሬም ለህይወቴ እፈራለሁ፣ አባቴ ከእስር ቤት ሆኖ እያስፈራራኝ ነው ስትል ትናገራለች። የተለያዩ ሴቶች በየጊዜው የተለያየ አደጋዎች ያጋጥማቸዋል። የወንጀልም ድርጊት ሲፈጸምባቸው እንመለከታለን። ታዲያ በዛን ጊዜ በምንሰማውና በምናየው ነገሮች እንበሳጫለን፣ እንናደዳለን። አቤት የሰው ልጅ ጭካኔና ግፍም እንላለን። ይሄኛው ግን ይለያል። ውድ የመረጃ 24.7 ቤተሰቦች የአብራኩን ክፋይ የሆነች ልጁን ከልጅነቷ ጀምሮ እያስፈራራ ነፍስ እስክታውቅ ድረስ ለ13 ዓመታት ሲዳራት ግብረ ስጋ ግንኙነት ሲፈጽምባት የቆየ ሲሆን የሚገርመው ነገር የልጁ እናት ወይንም የገዛ ባለቤቱ ሚስቱ እያለች መሆኑ ነው። ታዲያ ይህች ተበዳይ ነፍስ ካወቀች በኋላ አባቷ የሚፈጽምባትን ድርጊት ለማስቆም ብትሞክርም እያስፈራራት አፏን ዘግታ እንድትቀመጥ ያደርጋት ነበረ። በአካባቢ ያሉም ሆኑ በትምህርት ቤት አባቴ ለኔ መልካም አባትና በጣም እንደሚወደኝ አድርገው ነው የሚያስቡት። ምክንያቱም ደግሞ በየጊዜው ትምህርት ቤት እየመጣ ስለኔ ይጠይቃል፣ ይከታተለኛል። ከሌሎች ሰዎች ጋርም እንዲሆን አይፈልግም። ከትምህርት ቤት ወደ ቤት ከቤትም ወደ ቤት እንጂ ሌላ አይፈቅድልኝም። ሽንት ቤት እንኳን ስሄድ ትንሽ ከቆየው እስካሁን ምን ታደርጊያለሽ እያለ ይቆጣኛል። ብቻ በየትኛውም አጋጣሚ እኔ ካለሁበት አካባቢ አይጠፋም፣ አይኖቹንም ከኔ ላይ አያነሳም። ይህን የተመለከቱ የትምህርት ቤትም ሆነ የአካባቢ ሰዎች ለኔ የተለየ ፍቅር ያለው ነው የሚመስላቸው። ታዲያ ይህንን ስመለከት ራሴን ሁሉ ላጠፋ ብዙ ጊዜ ሞክሬያለሁ። ምክንያቱም እሱ የሚከታተለኝ ስለወደደኝ ሳይሆን ሚስጥር እንዳላወጣበት ስለፈራ ነው ስትል በዚህ መልኩ ትናገራለች። ኢቨን ትምህርት ቤት ራሱ የሚታወቀው ለኔ መልካም አባት በመሆን የሚያስመስለው ማለት ነው። ቀን በቀን ነበር የሚመጣው ትምህርት ቤት፣ ከማን ጋር እንደምውል እንዴት እንደምሆን ምናምን ያያል ሁሉንም ነገር። ሰፈር ውስጥም የሚታወቀው እሱ ለኔ መልካም አባት እንደሆነ መረጃ እንዳልናገር ፈልጎ ነው። እሱ ከሰው ጋር እንኳን ተቀምጬ 10 ደቂቃ ማውራት አልችልም እሱ እያለ ማለት ነው። እናቴ በጣም ቤት ውስጥ አትቀመጥም። የሷ አለመኖር ምንም አይመስለውም። እኔ ግን ሽንት ቤት እንኳን ስወጣ 5 ደቂቃ ትልቅ ነው። ምን እያደረግሽ ነው ነይ። እሱ አሁን ሰው የሚመስለው ያው በጣም ነው የሚወዳት ልጁን ነው። እሱ ግን ከሰው ጋር እንዳልገናኝ ከጓደኞቼ ጋር ከቤት አልወጣም ነበረ። ከጓደኞቼ ጋር የዚህን ያህል አላወራም። ይመጣሉ ቤት ግን በቃ ጓደኞቼም አንዳንዶቹ በጣም ነው የሚወዱት ከማስመሰሉ ብዛት ማለት ነው። ቪዲዮውን እንደተመለከታችሁት በወላጅ አባቷ እንደዚህ አይነት አጸያፊ ድርጊት ወላጅ አባቷ እንኳን ባይሆን አንድ ያልተጠነከረች ሕፃን ልጅን በዚህ መልኩ አይምሮ የለሽ ድርጊት መፈጸም እንደ ሰውኛ በጣም የሚያም ድርጊት ነው። በሕግም ቢሆን አንድ 18 ዓመት ያልሞላትን ሴት ወደ እንደዚህ አይነት ድርጊት መክተት የሚያስቀጣ ቢሆንም በሃይማኖትም ቢሆን የሚወገዝ ድርጊት ነው። የዚህች ግን የሚከብደው በወላጅ አባቷ መሆኑ ነው እያልኩኝ ወደ ቀጣዩ መረጃዬ አለፍኩኝ። እሞትባችኋለሁ የወሰድኩትን 8.9 ቢሊዮን ብር ይቅር በሉኝ ያሉት እኚህ ለህዝብ በቀጥታ እየተላለፈ ያለ የቴሌቪዥን ስርጭት ላይ በተቀመጡበት ወንበር ላይ ድፍት ያሉት ፕሮፌሰር ዳንኤል ናቸው። እሳቸው ደግሞ ማናቸው ልትሉ ትችላላችሁ።
ፕሮፌሰር ዳንኤል ማለት በናይጄሪያ የነዳጅ ሀብት የበለጸገ የኒጀር ዴልታ ክልል ልማት ለማፋጠን የተቋቋመ የኒጀር ዴልታ ልማት ኮሚሽን ኒጀር ዴልታ ዴቨሎፕመንት ኮሚሽን ተጠባባቂ ማኔጂንግ ዳይሬክተር ነበሩ። ይህ በሳቸው የሚመራ ኮሚሽን በቢሊዮን የሚቆጠሩ የህዝብ ገንዘብ የሚያስተዳድር ሲሆን በሙስና ደግሞ በተደጋጋሚ ስሙ የሚነሳ ነው። ታዲያ ፕሮፌሰር ፓንዳይ ኮሚሽኑን ሲመሩ 81.5 ቢሊዮን የናይጄሪያ ናይራ ወይንም በእኛ በአሁኑ ምንዛሬ ስንመታው 8.9 ቢሊዮን ብር ቆርጥመዋል በሚል ክስ ቀርቦባቸዋል። የዚህን ሙስና ክስ ምርመራ ደግሞ የሀገሪቱ የህዝብ ተወካዮች ምክር ቤት ኮሚቴ መያዙን ተከትሎ በህዝብ ዘንድ ከፍተኛ ትኩረት በማግኘቱ የፓርላማው ችሎት በቀጥታ በቴሌቪዥን እንዲተላለፍ ተወሰነ። ታዲያ ፕሮፌሰር በምክር ቤቱ ኮሚቴ ፊት ቀርበው ስለ ገንዘቡ እየተጠየቁ ባሉበት ሰዓት በድንገት ስልምልም ዝልፍልፍ ብለው ራሳቸውን ስተው ወንበራቸው ላይ ወደቁ። አንዳንዶች ፓንዳይ ጥያቄው ሲጠነክርባቸው የማንሾካሾክ የሚመስል ሁኔታ እንዳልሞትባችሁ እንዳትጸጸቱ እሞትባችኋለሁ ሲሉ ሰምተናል ሲሉ ተደመጡ። የፕሮፌሰር አሳዛኝ ሁኔታ በቀጥታ ስርጭት ያዩ ናይጄሪያውያን ደግሞ ለፕሮፌሰሩ ጤንነት ሲባል ጸሎት ሲጸልዩለት ታዩ። ያሳዝናል። የኋላ ኋላ የፕሮፌሰር ነገር from 31st May till date are not ይህ በምስሉ ላይ የምትመለከቱት ቪዲዮ በአብዛኞቹ ዘንድ ጥያቄን እየፈጠረ ይገኛል። ደንቦቹ ሳር በመግጨት ህግ ተላልፈሻል፣ ጥፋተኛ ነሽ፣ መንጃ ፍቃድሽን ካላመጣሽ እያሏት ይገኛሉ። እሷም ልጅ ታሞብኛል፣ እቸኩላለሁ፣ የምትቀጡኝ ከሆነ ቅጡኝ ስትል በዚህ መልኩ ሲከራከሩ ይታያል። ደውል ቪዲዮ እንደተመለከታችሁት ሁለት ደንቧና ህግ ጣሸች የተባለችው ሴት ቀጣኝ አትቅጣኝ መንጃ ፍቃድ አምጪ አላመጣም ወረቀት አንጣ ሲሉ እየተጨቃጨቁ ይገኛሉ። ታዲያ ይህንን ቪዲዮ የተመለከቱ የከተማችን ነዋሪዎች አንዳንድ ጥያቄዎችን አንስተዋል። የመንገድ ላይ ጥሰት የአዲስ አበባ ደንብ አስከባሪዎች ቅጣት መቅጣት አላቸው ወይ ሲሉ ጠይቀዋል። በመንገድ ላይ የሚከሰቱ ጥፋቶችን በተመለከተ ትልቅ ጥያቄም አለን ሲሉ ተደምጧል። የአዲስ አበባ ደንብ አስከባሪዎች ሬጉሌተርስ ወይንም ኢንፎርሰርስ ሹፌር ጥፋት ሲያጠፋ መቅጣትና መንጃ ፍቃድ መጠየቅ አለባቸው ወይንስ ይሄ ነገር ከህግ አግባብ ውጪ ነው? ቅጣት የመጣልና የመንጃ ፍቃድ ቁጥጥር የማድረግ ስልጣን ያለው በትክክል ማን ነው? የትራፊክ ፖሊስ ብቻ ወይስ የአዲስ አበባ ትራፊክ ማኔጅመንት ባለስልጣን አሊያም የከተማው ደንብ አስከባሪዎች ጭምር? የእናንተ የህግና የአሰራር ዕውቀት ምን ይላል? እውነት ደንቦች መንጃ ፍቃድ መጠየቅና መቅጣት ስልጣን አላቸው ወይ ሲሉ ጥያቄያቸውን አቅርበዋል እያልኩኝ የዛሬው መረጃዬን በዚሁ ቋጨው። በቀጣይ በሌላ መረጃ እስከምንገናኝ ድረስ ሰላም ቆዩልኝ።